የሚያሳዝነኝ ይሄ ሁሉ ጊዜ ጠብቀን ኢንቲ ማቻች በነገራችን ላይ ጨዋታውን አይገልጾም ሪያሊቲ ብለናል። ቢያንስ ሁላ ጠብቀን የምታሳየን ጭው ይሄ ነው ማንቺ ኧረ በመዳ እኔ የሚያሳዝነኝ ይሄ ሁሉ ጊዜ ጠብቀን ኢንቲ ማየታችን ነው። ዳኛው ምንድነው? እንዴት ነው የምታስጠላው? ወይኔ ዮሮ አትችልም፣ ኡጋርቴ አትችሉም፣ አማድ አትችሉም፣ ምንም አትችሉም። ምንም ዮሮን ውሰዱልን፣ በቃ እንደው ውሰዱልን። እንደው ቼልሲ ነው አሳስገሰሱ የምሰበስበው፣ ውሰድልን ቼልሲ። ኡጋርቴንም እንመረቃለን፣ ውሰድልን። አናሳዝናቸው ማለት ጉጉታችን በቃ ክለባችን ሊጫወት ነው ብለን መንሰፍሰፋችን መናፈቃችን እንደው አያሳዝናቸው? ብሩኖ ፈርናንዴዝ 17ኛ አሲስት በዚህ ጨዋታ ልናወራው የምንችለው ብቸኛው ፖዚቲቭ ነገር ይሄ ነው ማለት ነው። እንኳን ለአመት በዓል አልተጫወትን፣ እንኳን ሰኞ ተጫወትን፣ አመት በዓላችንን ፏ ብለናል። ቢያንስ ይሁላ ጠብቀን የምታሳየን ጭው ይሄ ነው ማንቺ ኧረ በመድኃኒዓለም። ብሩኖ ግን ይችላል። እንደ 3 ነጥብ ለብሩኖ ፈርናንዴዝ አሲስት ነው ስቋጥር የነበረው እግዚአብሔርን። ብሩኖ ፈርናንዴዝ ፈርስት ሃፍ እንደ ቡድን ጥሩ አልነበርንም። ሰከንድ ሃፍ ግን በቃ ብሩኖ አብሶ ጎል ከገባብን በኋላ አሲስቱ ምን አይነት ኢንተሊጀንት ነው አይታችሁታል። አማድ ያለው ኳሱን ሰጥቶ ድጋሚ ተከትሎ ሊመጣ ሲል እዛው ሲለው እሱ ብቻ ሳይሆን የተቃራኒ ቡድን ተጫዋቾችም ነው አብረው የቆሙት። ስፔስ አገኘ፣ ክሮስ አደረገ። የብሩኖ ፈርናንዴዝ ቀኝ እግርና የካዝሜሮ ጭንቅላት በቃ ቴሌፓቲክ ኮኔክሽን ያላቸው ክሮስ ጎል ነውና ከዛም በኋላም ጨዋታውን ወደ ኋላ መለስ ብሎ ዲክቴት የሚያደርግበት መንገድ ያስደነግጣል። ከዛ ውጪ ቻምፒየንስ ሊግ መግባታችን ለኔ እርግጥ ስለሆነ ከዚህ በኋላ ለተጫዋቾቹም ላሰልጣኝም ፈተና ነው፣ እንደ መፈተኛ ነው፣ እንደ ኤግዛም ነው ብዬ አስባለሁ። ኮቢ ሜኖ ተናፍቃለች የምታችሁ ሰዎች አያችሁ። ኮቢ ሜኖም አፕግሬድ ቨርዥን ለምን እንደሚያስፈልገን ዛሬ ያየን ይመስለኛል። ማይክል ካሪክ ለምን ብራያን ምቡሞ እንዳስቀመጠው ላይቭ ላይም ከጨዋታ በፊት እያወራን ነበር። ምንም አይገባኝ ነገር ነው። ባይፋር ብራያን ምቡሞ የተሻለ ተጫዋች ነው፣ ክሊኒካል ነው፣ ኤክስፒሪየንስ አለው። ሌላው የነበሩት አስገዳጅ ለውጦች ናቸው። ከኋላ 3 ተጫዋቾችን ቀይረን ነው ያስገባነው። ለረጅም ጊዜ ዩናይትድም አልተጫወተም። እነዚህም ተጫዋቾች ኡጋርቴ፣ ማዝራኤሊቻ ሜዳ ላይ አልነበሩም እና በጣም የተረበሸ ቡድን ነው። ወደ ሪትም ለመግባት 70 ምናምን ደቂቃ ፈሽቶብናል ማለት ነው። በጣም ያው እንግሊዝ ላሉ ደጋፊዎች ደርቢነታችን ያናዳል። እኔ እንደ ደርቢ አልቆጥረውም። ሊድስ ከረጅም ጊዜ በኋላ መሸነፋችን ያናድዳል። የዳኞች ነገር አሳሳቢ ነው። እንደዛም ሆኖ ግን አሁን አማድን ወስዶ በጥፊ ነው ያላት። ጎሉ ሲገባ አይጮህም፣ መጠየቅ አለበት። ሊሳንድሮ ማርቲኔዝም አግሬሲቭን ቢቀንስ አሪፍ ነው። የዳኞች ኮንሲስታንሲ ግን በቃ ሁሌ ጥያቄ ይነሳበታል። ብቻ እስቲ ሀሳብ አስተያየታችሁ እናንተ ኮሜንት ላይ ኮፒ ሊንክ ሪፖስት እንዳይረሳ ይሜ ምናልባት ዛሬ እንዳልተቸው ካደረገኝ ማይክል ካሪክ ኮቢ ማይኑ አለመኖሩ ብቻ። በነገራችን ላይ ጨዋታውን አይገልጾም ሪያሊቲውን ስናወራ ምናልባት ቀይ ከወጣብን በኋላ በጣም ተጭነናል። ጎል እናስቆጥር ሁሉ 3-2 አደገኛ ኳሶችን በረኛ ወጥቶብናል ምናምን። ነገር ግን ማለት ጨዋታውን አይገልጾም። እነሱ ራሱ ከዛ በላይ ኳስ ማስቆጠር ይገባቸው ነበር። ፈርስት ሃፍ እኮ የለንም እኮ ጋይስ የለንም ማለት ነው። እንዴት ሜዳችን ላይ ሊድስን እየገጠምን ኳስ መቆጣጠር ይከብደናል? አሁን ይሄን እዚህ ላይ ነው አያችሁ ኮቢ ማይኑ አለመኖሩ በጣም ጠንካራ ትችት እንዳልተቸው የሚያደርገኝ ማለት። ይሄን ሁሉ ቀን አርፎ መጥቶ ጌም ፕላን ሊኖረው ይገባ ነበር ማይክል ካሪክ። የሆነ ዝግጅት ምን ሊያደርጉ እንደገቡ ሁሉ አናውቀውም ማለት ነው። ምን ሊያደርጉ እንደገቡ ጭራሽ እኔ አሁን ምን ስናደርግ እንደነበር ፈርስት ሃፍ አላውቅም። በቃ መቆጣጠር አለ እንዲ በዛው ዋከው እዚህ ላይ ኮቢ ማይኑ አለመኖሩ ምናልባት ኮንትሮል ያደርግልን ነበር ጌሙን፣ ቢልድ አፕ ላይ በደንብ ያግዘው ነበር ቲሙን ምናምን በሚል ጥያቄ አለ በደንብ